እያንጎራጎሩ የበሉት እንጀራ እያንጎራጎሩ የበሉት እንጀራ ነፍስ ያድናል እንጂ መቼ ይሆናል ገላ ይላል የኔ አማት ነፍስ ማረውና እንዴት ናችሁ? ሰላም ብያለሁ። ሁላችሁም እንግዲህ የአባይ ውሎ ይህን ይመስላል ጋይሶች። እንዴት ናችሁ? ምነካት እናንተ ካሜራ ዛሬ ውሎ ላሳያችሁ የመጣሁት ማለት ነው። ውሎ ላሳያችሁ ጉዳችሁ ማለት ነው። ዛሬ እየተነሽ ምን እያደረግሽ ነው? ኩሽና ላሳያችሁ ነው ማለት ነው። እስኪ ዛሬ ውሎ ይዞ ሁሌ ሁሌ ማለት ነው። ሁሌ አልተስተካከለም። ሁሌ ምንድን ነው ሙሉክ እስቲ ውሎ ላሳያችሁ ማለት ነው። ብዙዎቻችሁ ውሎሽን አታሳይንም ምግብ ሰሪ ከሆንሽ ለምንድን ነው ቪዲዮ ማሰሪ ምናምን ትሉኛላችሁ፣ በውስጥ መስመርም በኮሜንት ማለት ነው። እኔ ምግብ ሰሪ ነኝ፣ ግን የእነሱን ኮንታት መቃረጽ አልወድም። ሽኮቢ ማለት ዛ ነው ናቸዋል። አያችሁ እንግዲህ ብሎ ይሄን ይመስላል። የምታሳዝነው ውጭ የስቃልስ ጸዋት የገባው ቤቶችን አልገባው በዛው ቀረው በዛው ማለት ነው። ቃመጣ ቃሳ ወርድ ምሳ ስሰራ ምሳ ከጨረስኩበት ለም ደግሞ ሰራትል የመጣው እቃ ከዛ ደግሞ ቡና ሰራ እንዲሁ አሁን መለች ብቻ እንዲሁ ማለት ሰራ ለገባ እንዲህ ነው እንግዲህ ኑሮ እንዲህ ነው። ኑሮ ካሉት እንደሚባል ኑሮ ካሉት ምን ይሞቃል የሚባል መቃብር ይሞቃል ነው እንደሚባል ታይታለ። ኑሮ ይሄን ይመስላል። እየለመች ማስቲካ እየለመ እንቅልፌ እንዳይመጣ እንቅልፌ ለንቀልፌ ማስቲካ እየለመ ለንቀልፌ ማለት ነው። የምር ብዙዎቻችሁ ልጆች እንደዚሁ እያሉ ታማረዋላችሁ። እንደዚህ ካልተሰራበት ላይ መጣም ነው ጋይሶች፣ እንደዚህ ካልሆነ ብር አይመጣም ማለት ነው። መሬት ልጣረውና መሬት ባው ስለማሰለ ያችሁ። በነገራችን ላይ ካሜራ አለ ፊት ለፊት ያያችሁት፣ በጀርባዬ ፎቅ እዛም ፊት ለፊት አለ ፎቅም አለ እንደምትሉት ማለት ነው። ከላይ ዶንኬል አባውት ምንም አይመስለኝም። ዶን ለምንም አልጨነቅም ሲጀምር ለምንም ማለት ነው። እና ራቻለሁ ሁሉ ይሄን ይመስላል። ጊዜ እየቀመጥኩ ነው። አሁን እራት መስሪያ ውስጥ የሚደርስ ሞዶ ፒዛዬን ቀምጠስ ከዛ ወደ እራት እገባለሁ ማለት ነው። እንደዛ ላይ 5 ሰዓት ሊሆን ነው። ወደ እራት እገባለሁ ማለት ነው። አቤት የሙቀይፉ ድምፅ አይበርድም፣ ግን ሙቀይፉ ነው እንደጠበቱ እንደሚንደቀደቅ እንዳትሄዱ። ከዛ ደግሞ ነስካፌ መሰረታ እየጠጣት ዝጭ ቁጭ ነው። እንዲህ ነው ውሎ። ስበላ ስጠጣ ስሰራ ነው የምውለው። እኔ ስራ አይፈታምሽ እንቅልፌ መጥቶብኝ ነው። ለዛ ነው ነስካፌ የሰራሁት ማለት ነው። እስቲ ላሳያችሁ ብዬ ነው የምር። አንዳንዴ እኮ ሰው ካላየ ማለት ነው ለሰው አያዝንም እና እስቲ አንዳንዴ ላሳያችሁ። ብዙዎቻችሁ አንቺ እንደዚህ ነሽ ትሉኛላችሁ። እግዚአብሔር ይመስገን ምንም የለብኝም፣ ግን ቢሆንም ደግሞ እስቲ አንዳንዴ ላሳያችሁ ብዬ ነው ውሎዬን ማለት ነው። ውሎዬን ሰው ካላየ ስለማይረዳ አሁን አረግቴ ከመጣች ማለት ነው ቄጧ ሁሉ ነው የምታስመለምለኝ። ሳትመጣ ቶሎ ብዬ ካልታቋት ማለት ነው። እኔ ግን ከላይ ነካ አድርጌ ነው የምጥለው። እጄን አሞኛል። በባለፈውም እንደዚህ በስንት ጉድ ያለቀልኝ መሰላችሁ። እንደዚህ ዛሬም ደግሞ አመጣቸው ሰብስባለሁ። የገበያውን ቦሉ ነው ያመጣቸው። የገበያውን ሙሉ ወሩት የምር እኔ አሁን እንትን የተበሳችሁን አልቆርጠም። አዊቷ ግን ተቆርጠቀ ካገኘቻ አዊ ጥፍሬ ውሎ ይሄን ይመስላል እላቸዋለሁ ውዶች።
ወይ ይሄን ይመስላል። እንደዚህ ነው የምውለው እንደዚህ እንቅልፌ መጥቷል። የኔ እኮ ለዛ ነው ሰዓት ማለት ነው። እንቅልፌ መጥቶብኝ ነው ለዛ ነው ጠዋት የተነሳው። አላሳዝንም? ያሳዝናል። ውሎ ይሄን ይመስላል እንግዲህ ለማንኛውም ማለት ነው። ያህችን ቀነጠቅሳለሁ ከዛ ኬስ ውስጥ አስቀምጣለሁ። ኬስ ላይ ያደርግና አባያ ሆኖ ብዬ ስባል እያወጣው ሰራ ነው ማለት ነው። ግን ይበላሻል ተቀጥቅጦ ፍሪጅ ውስጥ ሲገባ ነው እንጂ አሪፉ ፍሬዘር ውስጥ ዝም ብሎ እንደዚህ የሚቀመጠው ይበላሻል። በቀደም ራሱ ያመጣችውን ጥየው ነው ተበላሽቶ ማለት ነው። ይበላሻል። ውስጡ እንትን ይይዛል፣ የሆነ ውሃ ነገር ይፈጥራል። ርካሽ ነው መሰል ሰብስባ ያመጣችው ርካሽ ለሆኑ ላይ ነው መሰለኝ የምር እንደዚህ እኮ ነው የምውለው እንደዚህ ተፋብኝ እንደዚህ ነው ስሰራ የምውለው ማለት ነው እንጂ ለእናንተ ብቻ የሚሸፈነው ቤትም ውስጥ እንደዚህ ብዬ ነው የምሰራው ነው። ቤትም ውስጥ ተለፍኛ ነው የምሰራው ማለት ነው። እንዲሁ ምን ሰለቸኝ ሙቀይጥ ታውቃላችሁ እየጮኸ ማለት ነው። እሱ ነው የሚያስጠላኝ በአሁኑ ሰዓት። እሱና ይሄ ነው በኩል አሁን ደግሞ ይደወልብኛል አራት ሰው ተብዬ በእርግጠኝነት ውሎ ይሄን ይመስላል እንግዲህ እንደምታዩት ማለት ነው። የምር የሰው ልጅ ጤነኛ ከሆነ ስራ ምንም ማለት ነው። ዋናው ለሰው ልጅ ጤና ነው። እግዚአብሔር ጤናችሁን ይስጣችሁ። ከምንም በላይ ጤና ነው እና እግዚአብሔር የሰው ልጅ ጤናውን ከሰጠው ሰርቶ ሊበላ ነው እንጂ ተቀምጦ ሊበላ አይደለም። ሰርቶ ሊበላ ነው፣ ግን ዋናው ጤና ነው። እግዚአብሔር ጤናችሁን ይስጣችሁ። የምር ለሰው ልጅ ጤና ነው ዋናው ነገር። በተለይ በስደት ላይ ሆኖ ምናምን ይከብዳል። እግዚአብሔር ጤናችሁን ይስጣችሁ። ስራ አታማሩ። ይህን ሰራን እንዲህ ያደረግን እንዲህ በላ እንዲሆን እያላችሁ ብዙ ልጆች ታማሩታላችሁ። አታማሩ። ዝም ብሎ ተቀምጦ ገንዘብ አይመጣም ሳይሰራ ተሰርቶ ነው የሚመጣው። ፈርድ የሚጠይቶ ነው። ስለዚህ አታማሩ። ጤናችሁ ደህና ከሆናችሁ እሱ ችግር አለው። ስራ ይሰራ። ስራ እኮ ጥሩ ነው። ሌላው ይቅርና እያመማችሁ ብትሰሩት እራሱ አሪፍ ነው። ምክንያቱም ህመማችሁን ትረሱታላችሁ፣ እኛማችሁን ትረሱታላችሁ። ውስጣችሁን ለእናንተ ቢደት ነው፣ ግን ህመሙን ትረሱታላችሁ ማለት ነው። ስራ ላይ ከሆናችሁ ምናምን እኔ እንደዛ ስራ ላይ ከሆንኩኝ ህመሜን እረሳዋለሁ። የምር ስራ ላይ ከሆንኩ እንቅልፌን እረሳዋለሁ። ስለዚህ ሁላችሁም ስራ አታማሩ። ስራ ክብር ነው እላችኋለሁ። የዛሬው ያለው ውሎ ይሄን ይመስላል። እንግዲህ ውሎዬ ስቀበጥስ በጥስ ቀጠል ነው ውሎ ማለት ነው። አያችሁ ስበጥስ ስቀነጥስ ስቀጥል ነው የምውለው። አይ መሬቱ አሁን እንዴት ነው እንደሚሰደድ እግዚአብሔር እኮ ነው ያሰደውት። እኔ ነገር ወረፍ እያደረኩ ግልግል እንደው ወረፍ እያባይሆን አሪፍ ነበር እንዳልከነክስ ትከሻዬን አሞኛል የምር። ለማንኛውም እየጨረስኩ ነው። 2 እስር ነው ያመጣችሁ፣ ግን ትልቅ ስለሆነ እስሩ በጣም ይጎዳኛል። እሺ ምን ላድርግ ሳሳዝን ምስኪን አባዬ የኔ እናት። ኧረ እግዚአብሔር ይመስገን እኔ በስራዬ ሁሉ ደስተኛ ነኝ። የምር በጣም ደስተኛ ነኝ። ማርያም ስራ ሲያመኝ ብቻ ነው እንጂ እንዲህ ካልኩኝ ጤነኛ ሆን በስመ አብ ንስካፌን ተቀየረ። ንስካፌ ስሰራ ወተት በዛ አድርጌ ነው የምሰራው፣ ምክንያቱም ያቃጠለኛል ንስካፌ። ትግል ላይ ይታያል። ዛሬ የለበስኩት ደግሞ ሰፊ ነው ማለት ነው። ሰፊ ነው የለበስኩት ልብስ ዛሬ። ሙቀቱ አልቻልኩትም ጌታ በጣም ነው የሚያወጣው እና ወንድ ቤተሰቦች ወዳቸዋለሁ፣ አከብራቸዋለሁ። ሀገራችንን ሰላም ያድርግልን። የምር በጣም ነው የምወዳችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ።
ሜሞሪን ስከፍት ስልኬን ይህን ሲደብረኝ ያንን አመጣለሁ። ያኛውን ትልቁን እስከ መጨረሻው ከፍትና ድምፁን ማንም ስለሌለ እዚህ ውስጥ ማንም ከኔ በቃር ማንም እንጋይ ስለሌለ ከኔና ከካሜራ በቃር ማንም ዝግ ይችላል ማለት ነው። ስለዚህ ከኔና ከሱ በቀር ማንም ስለሌለ ድምፅ ቢሄድም ችግር የለብኝም። እኔ ለድምፁ ሰው የሚረበሽኝ ያስቸገርሽኝ የሚለኝ ሰው ስለሌለ እስከ መጨረሻው እስከላንቀው ከፍትና መዝሙር በቃ ዘፈን አልሰማም። እሺ ደግሞ በዚህ አጋጣሚ መዝሙር ነው የምሰማው። እንዲህ ሰው ደግሞ ራሴ እያንጎራጎርኩ እውላለሁ ማለት ነው ብቻዬን። ምንም የለመት ራሴ ሊሆን ይችላል ማለት ነው። ሩቅ ነው እነሱ ያሉበት ቦታ ርቀት አላቸው እነሱ በርቀት ነው እና እንደዛ ነው እላቸዋለሁ። ማሮች ፍቅሮች እስቲ ላይክ አድርጉ፣ እስቲ ሰብስክራይብ አድርጉ። አመቱ የምር አመቱ እንትን 2000 ሳይገባ የምር አባይ የሚለው ማለት ነው አመቱ ማለት ነው። አመቱ 2000 ሰብስክራይብ ሳይገባ ሰዎቹ በአንድ ወር ውስጥ 2000 3000 ሰብስክራይብ ይገባሉ። አላሳዝንም። ደግሞ ምን ነሽ ነው ግንባርሽን በሉኝ አሉ። ደግሞ እሱ ነው ቀራችሁ እሱን ትሉኛላችሁ በእርግጠኝነት። ያልኩ ነው የምውለው እላቸዋለሁ። ለማንኛውም ወዳቸዋለሁ፣ አከብራቸዋለሁ። ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። እንዴት ነው የምቆይበው? ወደ እኔ እየመለሰው ነው የምለው ብዬ አዳሬን ባድርበት የሚያልቅ አይመስለኝም። አለጥለዋለሁ ምን አታብሎኝ ጉዳይም አለ ጉዳይም አየባይ እናቴ ለማንኛውም ወዳቸዋለሁ፣ አከብራቸዋለሁ። ወደ ቤተሰቦቼ ረሳሁት እኮ ማውራቱን ስለ ስራዬን እያልኩ ማለት ነው። ማውራቱን ረሳሁት እላቸዋለሁ። እንግዲህ ይህን ይመስላል የአባይ ውሎዋን። እንግዲህ እንደዚህ ስትበጥስ ስትቀጥል የምትለው እላቸዋለሁ። ውዶቼ፣ የማሮቼ ፍቅሮቼ ደህና ሁኑ።